ፔኒሲዮን የሚባል ቦታ ላይ እኔ ያደርኩበት ቦታ ነው። ከዚህ ከፊት ለፊታችን የደቡብ ወሎና የኦሮሚያ ዞን የልማት ተዋጽኦና ፕሮጀክት ይላል። በአማራ ብሔር ክልል መንግስት የደሴ ዙሪያ ወረዳ ይላል። እንደምታዩት ነው። ባጭሩ እንግዲህ ደሴን እስቲ ላስጎብኛችሁ። ከተማይቱ ደሴ ከተማ እንደ እውነቱ ባጭር ጊዜ ውስጥ እንዳየኋት ከሌሎቹ ትልቅ ከተማዎች ከነበሩት ከተማዎች ሁሉ በአነስተኛ ደረጃ ላይ የምትገኝ ከተማ ነች። እንዳየኋት ብዙም ታሪካዊ የሆኑ ነገሮች ጭራሽ የሉም። በተለይ ይሄ የላሊበላ ታሪካዊውን በሙሉ የሰሜንን ወሎን ታሪክ በሙሉ ይዞታል። ስለዚህ በከተማ ውስጥ ምንም አይነት የታሪክ ነገር የለም። ኦንሊ ቲንግ አለ ተብሎ የሚገመተው የንጉስ ሚካኤል የአትጠየፍ አዳራሽ ነው። እሱን እንግዲህ ለማየት ሞክራለሁ። እዚህ ባቲ ሆስፒታል ላይ ሆስፒታል አለ። ሆስፒታሎች አንድ 3-4 ሆስፒታሎች አሉ በዚህ ሀገር ውስጥ በደሴ ከተማ ውስጥ። ሆስፒታሎቹ ጥራት ያላቸው ግን በጣም ትናንሽ ናቸው። እንዳየኋቸው እንግዲህ ይህን ነው። በተለይ አሁን እናቴ በሰጠችኝ ትዕዛዝ መሰረት ያሽማሞ መሐመድን ለመፈለግ ላይ ነው። ሁለተኛ ፖሊስ ጣቢያ አጠገብ ነው ያለው ተብዬ ሁለተኛ ፖሊስ ጣቢያ አጠገብ መሄድ አገኘው አልቻልኩም። ነገር ግን እስቲ ሌላ ሰዎች ፈልጌ ወደ አሬራና ወዴ ለመሄድ እየሞከርኩኝ ነው። ግን እዛ ከመሄዴ በፊት ከተማዎቹን ባጭሩ የደሴ ከተማን እንድትጎበኙት ለማድረግ ነው። ፖሊስ በዚህ መንገድ ምርመራ ላይ ይገኛል። ጠፋ እንዳለም ማለት ነው። ግን ደሴ ባጭሩ የሚመስለው ይሄ ከመግቢያው ከደሴ በተለይ ከሀይቅ መግቢያ በር ላይ ወደ ሸዋበር በሚባለው ወደ ሸዋበር መሄጃ መንገድ ላይ የሚወኩኝ ነው። ዋናውን የፒያሳን መንገድ ገና አልያዝኩትም። የፒያሳን መንገድ ሳገኝ ደግሞ ገልጽላችኋለሁ። ታክሲዎቹ በጣም ያረጁ ታክሲዎች ናቸው የሚሆኑት።
ናቸው። ይሄ በሌላ ከተማዎች ያሉት ባጃጆች እዚህ ሀገር የሉም። ታክሲ ነው የሞላው እዚህ። በተለይ እንደ መቀሌ ትናንሽ ከተማዎች ባጃጆች በጣም በብዛት ይታያሉ። በዚህ ከተማ ውስጥ ግን አንድም አላየሁም እስካሁን ድረስ እና አሁን እንግዲህ ይሄ መንገዱ ለሁለት ይገነጠላል። የሚወስደው ዋና መንገድ ነው። ይሄ ሁለት ይሆናል። ግራና ቀኝ መብራት አለው። ጠገብ ካፌ ነው፣ ፌመስ ካፌ ደሴ። በጣም ብዙ ሰው ይሄድበታል። ይሄ ጠገብ ካፌ ማለት ከዛ ልክ ከሼል ማደያ ያለ ከሱ ፊት ለፊት ነው ያለ። ኢንተርናሽናል ስፖርት ሪፖርት አለ። ፊጂ ፊልም በየቦታው ነው ያለው። በጣም ብዙ አለ። ፊጂ ፊልም የሆነ ሲኒማ ቤት አለ፣ መነጽር ቤት አለ እና የሺ ምግብ ቤት አለ። እዚህም ዜም የሺ ምግቦች አሉ። ሰላም ባልትና በደሴ ይገኛል። ላንጋኖ ካፌ አለ እዚህ። እንግዲህ አሁን ወደ ፒያሳው እየተጠጋን ነው። ፒያሳው ጋር እንግዲህ ቶታል አለ። ፒያሳው ጋር አጠገብ የንብ ባንክ አለ። የንብ ባንክ፣ ወጋገን ባንክ አለ፣ አፍሪካ ኢንሹራንስ አለ፣ ማክዶናልድስ ካፌ አለ፣ ወጋገን ባንክ አለ፣ አምባሳደር ስፌት ፋብሪካ አለ፣ የኮንስትራክሽን ቢዝነስ ባንክ አለ። ከፊት ለፊታችን ደግሞ የኢትዮጵያ ንግድ ባንክ አለ። የኢትዮጵያ ንግድ ባንክ አለ። ፒያሳ ይሄ ዙሪያው ይሄ ነው። ከዚህ ወደ ታች ስንሄድ ወደ ሰኞ ገበያ የሚወስደው መንገድ ነው የሚወስደው። ይሄ ሰኞ ገበያ ነው። ይሄ የሰኞ ገበያ ሰኞ የሚገበያይበት ብዙ ከገጠር የሚመጡ ሰዎች ገበያቸውን የሚጥሉበት ነው ቦታ። አቢሲኒያ ባንክ እዚህ ያለ ይሄ ደሴ ቅርንጫፍ። እንግዲህ ወደ ደሴ ሰኞ ገበያ ተጋያ ነው። ብዙ ሰው ከገበያው እየተመለሰ ነው። በአሁኑ ሰዓት ገበያው አሁን ያለቀ የተመጣው ነው። ብዙ ጊዜ በዚህ ሰዓት ገበያው መበተኛ ነው፣ ያረፈደ ገበያተኛ ካልሆነ በስተቀር በአሁኑ ሰዓት አይገኝም። ይህ ተራራ ነው የምትመለከቱት፣ ተራራ ነው። ከሰኞ ገበያ በላይ ያለ ተራራ ነው። ይሄ ተራራ ስሙ ምንድን ነው? ጌታ ጦሳ ተራራ። ወደ ጦሳ ተራራ ነው እንግዲህ። ጦሳ ሲባል ተራራውም እና የጦሳ ተራራ ከሰኞ ዙሪያውን ደሴን የከበበው የጦሳ ተራራ ነው በኩል። ይኸው እንግዲህ ይሄ የሰኞ ገበያ መግቢያው ጋር ነው። በጎቹ እነዚህ ናቸው። መኪና ከፊት ለፊት ያለ ሰኞ ገበያ ታች
እንግዲህ ወይዘሮ ዘነበወርቅ ሀገር የኔ እናት ዘመዶቿ የኖሩበት ያደጉበት እሷም ብዙ ያደገች የኖረችበት ነበረ። ይህ ከተማ ይህ ደሴ ይህን ይመስላል። ይሄ ወደ አዲስ አበባ የሚያወጣ መንገድ ነው። ወዲህ ቀጥታ ቢሄድ ያው እንደሚታወቀው እስላምና ክርስቲያኑ አብሮ የሚኖሩበት እና ተስማምቶ የሚኖሩበት ከተማ ነው። ብዙ የተመተሙ ሰዎች ይታያሉ። ለምሳሌ እነዚህ ሁለት ህጻናቶች ጠምጥሞ ብዙ እንደነሱ አይነት ዩኒፎርም ያለው ጠምጥሞ ወደ ትምህርት ቤታቸው የሚሄዱ አሉ በብዛት። የሰኞ ገበያ ነው። ሰኞ ገበያ እንግዲህ አሁን ደርሰናል። ሰኞ ገበያ ደርሰናል። በግ በመሀል ላይ ያልፋል። ለዚህ ነው የሚያረጉት። ዳርዳሩ እንደምታዩት የሚሸጡ እቃዎች አሉ። ሰኞ ገበያ ማለት ይሄ ነው። ሰኞ ገበያ ደሴ ከተማ ሶስተኛው የፖሊስ ጣቢያ አለ እዚህ ጋር። ሰኞ ገበያ አለ። መስጊድ አለ። አጠቃላይ እንግዲህ